አንድ ቃል ተናገረኝ። የሌዊ ዕጣ ፋንታ እግዚአብሔር ማገልገል ነው። ጫላ ከመጣ በኋላ የመጡት ሰዎች ብዙ ናቸው። ከሱ ምስክርነት ተነስቶ እግዚአብሔር በሱ ላይ ያደረገውን ተአምር በማስማት ልክ ጫላ እስከ ሶስተኛው ቀን ምግብ አይበላም ነበር፣ አይጠጣም ነበር። እንዲሁ የተለያየውን ነገር ያራካሰው በርኩስ ነገር የተነካካው ሰዎች እሱ ጋር መምጣት አይችሉም፣ ይጠላቸው ነበር። ከኔ ጋር የእግዚአብሔር ቅዱስ ሰዎች አሉ ብሎ ሁሉንም ስለምሸሽ ይህን ታምር በማየት ብዙ ነፍሳትን አግኝተናል። ከ10 በላይ የሚሆኑ ነፍሳቶች ወደው በዛን ሰሞኝ ተገኙ። ከዛ የተነሳ በጣም ባስተናል። እግዚአብሔር አብስተናል። ዛሬ የሚያገለግለውን እያገለገልኩበት ያለው ሁኔታዎችን በሙሉ አሳየኝና አንድ ብትር ሰጥቶ አንድ ብትር እንዲህ አንስቶ ሲሰጠኝ በህልሜ አይቻለሁ። በህይወቴ ጌታ ልጅ ሆኜ ተናግሮኝም ነበር። ያን ጉዞውን ነው ቀጥዬ ሚሽን ስኩል እንድገባ ቴዎሎጂ ትምህርት ቤት ውስጥ እንድገባ ወደዚህ ያገፋፋኝና እግዚአብሔር ስለተናገረኝ ለኔ ኑር ስላለኝ ነው። ልጆቹን ሰብስበን በምናጫወትባቸው ጊዜ ለብዙዎች የግል የምክር አገልግሎት በምንሰጥበት እና በግላቸው ለይተን በምንጸልይበት ሰዓት ብዙዎች ከጋኔን እስራት ይፈታሉ፣ ብዙዎች ወደ ጌታ ይመጣሉ። Many Davids are available here in Ethiopia who came to Christ through sport ministry, and even after they came to Christ, they have been serving their community, their church in different level, in different graces. So God is at work in sport ministry. እና እግዚአብሔር ብዙ ነገር እየሰራ ይገኛል በህይወታችን። እግዚአብሔር በማሆናችንና እግዚአብሔርን በማገልገላችን Sport ministry is God's intended agenda here in Ethiopia. Many Davids are there. Some of them we heard about their stories. Some of them we don't know where they are, but they are there. And I praise God for what He did. So I hope sport ministry not stayed in Ethiopia only. We need to go beyond Ethiopia, Africa, and the rest of the world.